we used to say the prophet has given the strings for it. The strings of was given the strings of 30 men. You know? የሰላሳ የወሲብ ጉልበት ተሰጥቶት ነበር። አንቺ አሁን 25 ዓመት ሆነሽ የ30 ሰው የወሲብ ጉልበት ያለው ወንድ ሳትሺ አንድ የ9 ዓመት ህፃን የ30 ሰው የወሲብ ጉልበት ያለው ወንድ ግንኙነት ሲያደርጋት እንዴት ነው አንቺ እስቲ could you imagine like እንደው አንቺ like ተፈጥሯዊ ነው ብለሽ ታስቢያለሽ? the messenger of Allah married me when I was 7 years old. The narrator Suleiman said 6 years. He had intercourse with me when I was 9 years old. በስንት ዓመቷ ነው የተገናኘው? በናኝ I think አይሻን ሲያገባት ማሰባቸው አይደለም። አሁን ላይ ሆነን እኮ ሳይንቲፊክሊ ስናብራራው እኮ በዚህ ሰዓት ላይ ሴት ልጅ ወሲብ መደረግ የለባትም። ልጅ በጣም ክልክል ነው፣ በጣም ሐራም ነው ማለት ከባድ ነው። ሴት ነሽ አንቺ ታውቂዋለሽ፣ ለዛውም የተገረዘች ሴት። The prophet used to pass by have sexual relation with all his wives in one night. And at that time, he had 9 wives. ገባሽ አይደለ? አዎ። አንድ የአላህ መልእክተኛ 40 ወንድ ጉልበት አለው። የምን ጉልበት አልገባኝም። ምን የሚያደርግበት ጉልበት? ዕቃ የሚያነሳበት ነው ሊሆንም ይችላል። ግን ጉልበት ታውቃለህ አይደል? አቅም። ቆይ እሺ እኮ የምን አቅም? አሁን ለምንድን ነው አቅሙ የሚያገለግለው? ለምን አሁን አንተ አቅም ሲኖር እንዴት ብዬ ላስረዳሽ? አቅም በቃ አቅም አታውቅም። አውቃለሁ። አቅም ማውቀው ነው ዕቃ ለማንሳት የማሰብ አቅም እንደዛም ትጠቀመዋለህ። ኦኬ እሳቸው ለዕቃን የሰጣቸው ወይስ ለምንድን ነው? ለምንም ለውጊያ። አሁን ለምሳሌ እዛ ውጊያ በዛ ጊዜ ያለው ውጊያ ምናምን አይደለ? ያ አቅማቸው ለውጊያም ይረዳቸዋል፣ ለምንም ነገር ለመሸከም ይረዳቸዋል። አቅም ማለት ነው። አንድ ነቢይ 40 ወንድ አቅም አለው። አንድ ወንድ ያለው አቅም 40 ጊዜ አላቸው ነቢይ። አንድ ነቢያችን ሙሐመድ ደግሞ የ40 ነቢይ አቅም አላቸው። ይህ ምንስ 40 ሲባዛ 40 1600 ነው። 1600 አቅም ነው ያላቸው። ሁሽሚስ አቅማቸው ለእንትን ነው እንጂ ለዕቃ ለመሸከም ለመዋጋት ለወንዳ ወንድነት ነው እንጂ እንደዚህ ከሴት ጋር ለመተኛት ታዲያ ምን ያገናኘዋል? እሱ የጠየቀች ጥያቄ ደግሞ አንድ ወንድ የአንቺ አንድ የ40 ወንድ ጉልበት ያለውን ሰው መቋቋም ትችላለች ሲል የሆነ ሴክሹዋል መሰለኝ። አንቺ ደግሞ ያብራራሽልኝ ደግሞ ዕቃ የማንሳት ምናምን ነው አልሽኝ። እንዴት ነው እናንተ አሁን ያን አቅም የተረዳችሁት በሴክሹዋል መንገድ ነው። ግን ያ አቅም የተባለው ለውጊያ ለዛ ለምናምን ነው። ኦኬ በጣም የሚገርም ነው። አይገርም? ተሳስተን ነበር እስካሁን በቆስጠንጢኖስ። በጣም እስኪ ሐዲሱን አንብበው እስቲ። አንድ ሐዲስ ተመለከትኩኝ። አንድ ግልጽ ጥያቄ ብቻ ልጠይቅሽ። አንድ ሴት ልጅ አሁን አንቺ ሴት ልጅ ስለሆንሽ ከአንቺ መልስ ማግኘት ትክክል ነው። ምክንያቱም በዛ ጫማ ላይ የቆመ ሰው ነው እንትኑን የሚያውቀው። አንድ 40 ሰው እና ወይም 30 ሰው የወሲብ ጉልበት ያለው ወንድ ከአንድ ሴት ጋር ተመጣጣኝ የሆነ ነገርን ማሳለፍ ይችላል ብለሽ ታስቢያለሽ? አሁን እዚህ ሐዲሱ ላይ ይላል እንደዛ የ30 ሰው ይላል ሐዲሱ ላይ ይላል። ከዛ ግን እስኪ አንብብልኝ ሐዲሱን በእንግሊዝኛ አንብብልኝ። አረብኛ አላውቅም፣ በእንግሊዝኛ አንብብልኝ። በጣም ጥሩ እሺ፣ ይነበብሻል። አሁን ይሄ ናሬትድ ኮትድ ይላል። እሺ አነስ ቢን ማሊክ ሰይድ ተርጉም ያስፈልገኛል ወይስ ልቀጥል? አይ ጸጥ ብለህ ቀጥል። Anas bin Malik said the prophet used to visit all his wives in a round during the day and the night, and they were 11 in number. I asked, had the prophet the strings for it? እንዲህ ብሎ ጠየቀ አነስ ማለት ነው። ከዛ
no, Anas ተጠየቀ ከዛ Anas replied, we used to say that the prophet was given the strength of 30 men, you know, 30 men. The strength ይሄ የሚለው ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም 11 ሚስቶቻቸውን በአንድ ቀን ሄደው ይዘይሯቸዋል፣ ሄደው ይጠይቋቸዋል፣ ይጎበኛቸዋል ማለት ነው። ሰላም እንዴት ናችሁ? ሰላም ነው በቃ ይጠይቋቸዋል እየሄዱ። አሁን እዚህ ጋር አቅሙ ያለው በዛ ጊዜ እንግዲህ በእግራቸው ነው ሄደው የሚጎበኙት ማለት ነው። አስበሃል? 11 ሰው ጋር አይ ህዝቡ ሳይታዘባት እንደው አሳዘነች እንጂ ተው አንተ ደግሞ ትጨርስ እስኪ አይ ዴቪ ቀጥይ አሪፍ እያብራራሽ ነበርች። እሺ እንትን ሄደው ይጠይቋቸዋል። ሄደው ሲጠይቋቸው ምንድነው አስበዋል 11 ሰው ቤት ሄዶ መጠየቅ ይከብዳል፣ ይደክማቸዋል ብሎ ነው አነስ ያኛው ሰው ይጠየቀው። እንዴት 11 ቤት ሄደው ለመጠየቅ አይደክማቸውም እንዴ ብሎ ነው ያ እሱ መጠየቅ ፈለገው። አይ ኢማን ከቲር ወይስ አረበ ማለት ተው ዝም በል። አይ ጌታ ሚውት አድርግ ቆስጠንጢኖስ ሚውት አደርጋለሁ። እኔ ሚውት አድርግ። ኦኬ እህቴ አይ ማለት ያ ሲጠይቅ ተቀብዬሻለሁ። ያልገባኝን ጥያቄ ልጠይቅሽ። አንቺ ያልሽኝ አሁን እያስረዳሽኝ ያለሽው ነብያችን እዚህ ጋር 30 ሰው ጉልበት ሲሰጣቸው ሚስቶቻቸውን ሄዶ ሲጨብጡ 11 ሴት ቤት መሄድ በጣም በእግር ስለሆነ አድካሚ ስለሆነ ያንን ጉልበታቸውን እየነገረን ነው ያልሽኝ አይደል? ኦኬ ቤታቸው ርቀት አለው ማለት ነው። ቤታቸው ርቀት ነበረው ማለት ነው። ርቀት አለው። አዎ አንዳንዱ አንድ ይቀራረባል፣ አንዳንዱ ደግሞ ርቀት አለው። እንደዛ ነገር እሱ አሁን የሚጠይቀው ርቀት ታዲያ ገላቸውን የታጠቡት እሱን ምን ልታደርጊው ነው? ገላቸውን ይታጠቡ ማለት እዚህ ጋር ገላቸውን ይታጠባሉ ብሎ ይጠቅሳል። በአንድ ጥበት እኮ ነው በአንድ ጥበት ጨበጥ ሚስቶቹ ጋር ሄደ ይላል። አንቺ ባልሽ በአንድ ጥበት ነው አይደል እንዴ ወሲም ያራውን በአንድ አንቺ ባልሽ ከንተ ካረገ በኋላ ይታጠባል ገላውን። እሱ አሁን እዚህ ጋር እየተናገረ ያለው ደግሞ በአንድ ጥበት ይላል። ስለዚህ አንድ ጊዜ ገላውን ታጥቦ 11ዱን ቤት ይሄዳል ማለት ነው አይደል? የቱ ጋር ነው በአንድ ጥበት? እዚህ ሐዲስ ውስጥ የቱ ጋር ነው በአንድ ጥበት የሚነውን ቦታ አሳየኝ። ኦኬ እሱ ካሳየውሽ በቃ ለሴክስ ይሆናል ማለት ነው። እስኪ አሳየኝ እዚሁ ቻፕተር ውስጥ ከዚህኛው ቦታ ሳትወጣ ትጥበት የሚለውን ቦታ አሳየኝ እዚሁ ጋር። እሺ አሳይሻለሁ። ግን እኮ አንቺ እኮ ደስ የሚል በቃ ቤድ ታይም ስቶሪ ነግረሽኝ እኮ ራሱ መረጃ አልጠየቅኩሽም። ጽድት ያለ ቤድ ታይም ስቶሪ ሪከርዱን ስለፈለኩት ብቻ ነው ዝም ብዬ ሰማሁሽ። እኔ ሰጥሻለሁ፣ ግን ሰጥሽ ግን ሶሪ ብለሽ ትወርጃለሽ። ዋሽቻለሁ አላህን ለማዳን መልእክተኛው ከዚህ ቦታ አይደለም አልዋሽሁም። ከዚህ ቦታስ ለምን ትወጣለህ? ከዚህ ቦታ ሳትወጣ አሳየኝ። ይሄ the prophet used to visit all ሚለውን ከዛ ቦታ ከዛና እስከ ኖት 11 እስከሚለው ድረስ ትጥበት የሚል ካለ አሳየኝ። ማን ያሳይ? እኮ ክፉ ልጅ ሆኖ ነው እንጂ እኔ ላሳይሽ ነበር። መጀመሪያ ክፉ ነው እሱ፣ አሁን በጣም ክፉ ነው። ላሳይሽ ይኸውልሽ፣ እኛ ጥፋተኛ አይደለሽም። በቃ እኔ በቃ እመሰክርልሻለሁ። ይኸውልሽ ይሄ ቻፕተር በምን ምክንያት መሰልሽ? ይኸው ከላይ እየተጠቀሰ ነው having sexual intercourse and repeating it and engaging with one wives ይቅርታ and taking a bath ምን ይላል? taking a bath after doing so ስለዚህ ይሄን ጾታዊ ግንኙነት ከሚስቶች ጋር በማድረግ እሱንም በአንድ ትጥበት ይላል። ያው ሲንግል ባስ ችግር የለውም። ይማንዬ እረዳሻለሁ። ነብዩ መሐመድ የ30 ሰው የወሲብ ጉልበት ተሰጥቷቸው ነበር። ስለዚህ እኔ አሁን አንቺ ስንት ዓመትሽ ነው? ይቅርታ ጋር 25 ዓመትሽ ነው። አሁን እንግዲህ አንቺ 25 ዓመት ሆነሽ የ30 ሰው የወሲብ ጉልበት ያለው ወንድ ጋር አቅም ይኖርሻል አንቺ? እዚህ ጋር የ30 ሰው የወሲብ አቅም ይላል እዚህ ጋር። ያው እንግዲህ ቅድም የ40 ሰው ተሰጥቷል እያልሽ ነበር እኮ የወሲብ ይላል። እኔ የወሲብ ብዬ ነው የነገርኩህ። ምን ብዬ ነው? አንቺ እኮ የዕቃ ማንሳት ነው ያልሽኝ። ግን የዕቃ ማንሳት ከየት አምጥተሽ ነው? የት አንበበሽ ነው? አንቺ አሁን ህሊናሽን የምትሸጪ ሰው ስላሉሽ ችግር የለውም ላሳይሽ።
አነስ በተጠየቀ ጊዜ ይሄ እንዴት ሊሆን ይችላል ብሎ ነው የተጠየቀው። እንዴ ነብዩ ሃድ ፕሮፊት ስትሬንግዝ ፎር ኢት እንደዚህ ግን እንትን ማድረግ ይችላሉ 11ዱንም ሴት እንትን በማለት አለ። አንቺም እኮ ፖዚቲቭሊ ነው እኔ የምር ተረድቼሻለሁ። ምክንያቱም በቃ አንቺ እንዳለው ቃል እንዳለው ለማትረፍ ነብይሽን ለማትረፍ ወይም አላህን ለማትረፍ ምን ማድረግ አለብሽ? ፖዚቲቭሊ መረዳት አለብሽ። ስለዚህ እንዲህ ብሎ አነስ ሲጠየቅ አነስም እንደዚህ ብሎ መለሰ። we used to say the prophet has given the strength for it the strength of was given the strength of 30 men you know የሰላሳ የዮሴፍ ጉልበት ተሰጥቶት ነበር። አንቺ አሁን 25 ዓመት ሆነሽ የ30 ሰው የዮሴፍ ጉልበት ያለው ወንድ ሳትሺ አንድ የ9 ዓመት ህፃን የ30 ሰው የዮሴፍ ጉልበት ያለው ወንድ ግንኙነት ሲያደርጋት እንዴት ነው አንቺ እስቲ could you imagine like እንደው አንቺ like ተፈጥሯዊ ነው ብለሽ ታስቢያለሽ? አንቺ የዚህ ያህል አቅም ያለው ሰው ይከብደኛል ብለሽ እንደምታስቢው ሁሉ የ9 ዓመቷን ህፃን ያቺን ገና እንቦቀቅለዋል እኔ አጥንቷን ራሱ እንደዚህ ልሰብሮ እችላለሁ እንደዚህ ብዬ እንደዚህ ያደርገ እሺ እና ያቺ ሴት እንደዚህ አይነት አቅም ያለው ሰው እንደዚህ አይነት ጥንካሬ ያለው ሰው ሲያደርጋት ምንድነው ሊሰማት የሚችለው? እኔ መጠይቅ መፈልገው ነገር አለ። አንዴት አዳምጠኛለህ? ያላል ለምን አላዳምጥ? አዎ ይማን እዚህ ጋር አሁን the strength of 30 men ሲል የወሲብ እንትን ጥንካሬ ይላል። ይኸውልሽ ቀደም ከላይ ምንም ብዬ ነው ያስረዳውሽ 11ዱንም ሚስቶቹን በአንድ ቀን እየዞረ ይጎዳ። እስኪ እሷ ለጉዞ ነው የሚለው እንዴት ተረዳችሁ? ከየት ተረዳችሁ? ቃል የምትፈልግ ከሆነ ሐሳቡን ራውንድ ይሌለ አዳምጪ። እዚህ ጋር አሁን ከሐሳቡ ውጪ ጉዞን አንቺ ከየት አመጣሽው? እዚህ ጋር ሲያስቀምጥ ስለ ሴክሹዋል ነገር ነው እያወራ ያለው። ስለ መንገዱ በተአምር ሊሆን አይችልም። አንድ መንገድ ለመሄድ የ30 ሰው ጉልበት አያስፈልግሽም። አንድ ሰው የዚህን ያህል ሚስቶቹ ናቸው አብሯቸው የሚኖር ነው። አንዷን ጅዳ አንዷን መካ አስቀምጦ አይደለም የሚኖረው፣ አንድ አካባቢ ነው። እዚህ አንቺ መንገድ የሚለውን አይ ኖ ፖዚቲቭሊ እሱ እንዳለሽ ልታመጩ ፈለግሽ፣ እሺ በራስሽ ግን ስታይ ደግሞ ነው ብለሽ መመርመር አለብሽ። አይ ሚዛናዊ መሆን አለብሽ። ተረዳሽ? ሚዛናዊ ሆነሽ ሊሆን አይችልም። እዚህ ጋር ለሴክስ ነው በቃ በግልጽ ነው የተቀመጠው። አንዳንድ የግድ አሁን ለምሳሌ መጽሐፍ ቅዱስ ውስጥ ቅድም ስንከራከርበት ከነበረው ካየሽ አዳም ሔዋንን አወቃት እንጂ ወሲብ አረጋት ተብሎ አልተጻፈም። ስለዚህ አወቃት ስለተባለ ተዋወቃት ነው ብለን እኛ አንፈታም። ለምን? ኮንሴፕቱ ይገባናል። ገብቶሻል? የግድ ቃሉ ስላልተጠቀሰ አይደለም ግንኙነት አደረጋት ማለት ነው ብለን እንረዳዋለን። የግድ ይሁን ቃል አይጠበቅም። ይሁን ኢንጀነራሊ ኮመን ሴንስ የሚሰጡሽ ነገር አለና ከዛ አንፃር እሺ ኢማንዬ ቀጥሉ። ኢማንዬ እኔ ያው እንደተረዳሽ ፖሲብሊ ነው እኛም ልንረዳሽ የምንፈልገው። ምክንያቱም ዋሸሽ እንዲያልሽ ምናምን አንልሽም። የገባሽበትን ሞቲቭ ስላየ በቃ ፖዚቲቭሊ ነው መረዳሽ። ስለዚህ እኔ መልሱን አልጠይቅሽም። የጠየኩሽን ጥያቄ መልሱን ምንድነው መልሱ ብዬ ያንቺ መልስ ምንድነው ብዬ አልጠይቅሽም። መልሱን መስጠት መልሱን ለራስሽ ነው የምትመልሺው። ምክንያቱም ያመልጥ አይምሮ አለና አሁን እኔ ተረድቻቸዋለሁ። ቻፕተሩን አሁን አይቺ ተረድቻቸዋለሁ። እናንተ ለምን ያንን እንዳላችሁ ማለት ነው። ያው እንግዲህ ያንን በምላሳይሽ መሰለሽ ይሄኛውን አንዴና አምሮ እሷን ተገናኝቷታል ወይ የሚለውን ነገር ለማሳየት ዝም ብሎ ነው ዝም ብለን እንተምተምንን አሳየት the messenger of Allah ራሷ አይሻ ነች የዘገበችው። እሺ ሐዲሱም ሰሂህ ነው። ድሪድ አላቸው ሁሉም ሐዲሳቶች። እሺ the messenger of Allah married me when I was 7 years old. The narrator Sulaiman said 6 years. እሺ he had intercourse with me when I was 9 years old. በስንት ዓመቷ ነው የተገናኘው? በ9 ዓመቷ ተገናኝቷታል። ስለዚህ ያ ቀደም የጠየቁሽን አልደግሞ እንደዛ አይነት እሳቤ እኛ ጋርም አለ። አሁን እኔ የምጠይቃችሁ ደግሞ በዛ ጊዜ በ9 ዓመት ማግባት
ምንም እንዲህ እኛ አሁን ባክዋርድነስ አስተሳሰብ ብለን ነው የምናስበው አይደለ? ያንን በናይን ይርስ ኦልድ ማግባት በዛ ጊዜ ግን ኖርማል ነበር። በናይን ይርስ ኦልድ በ9 ዓመት ማግባት ኖርማል ነበር። አንድ የሚደንቅ ነገር ልንገርሽ። በጣም ልክ ይሄ ነብዩ መሐመድ እንደዚህ አግብቷል አይደለ? የ6 ዓመት ልጅ አግብቷል አይደለ? እሱ ልጁን ግን ገና ልጅ ህፃን ነች አልደረሰችም ብሎ ለጋብቻ ከልክሏል። መች ነው እሱን እንሰጣታለን። ግን እዛ ጋር የፋጢማን ታሪክ ሜቢ ካላወቅሽ ፋጡማ ልጁ ማለት ነው። ለዛውም እሱ የከለከለው ለምንድን ነው? በ13 ዓመቷ ነው አይ ቲንክ ለትልቅ ሰው ለሽማግሌ ላለመዳር ነው። ግን አንቺ አሁን ያነሳሽው አርጊውመንት አለ። በዛ ጊዜ ኖርማል ነበረ ማለት ትክክል ናቸው ማለት ነው። እኛ ባክዋርድነስ አስተሳሰብ ብለን ነው የምናስበው፣ ግን በዛ ጊዜ ኖርማል ነበር። አሁን ለምሳሌ እኛ በዚህ ጊዜ በ20 ዓመት አንድ ሴትን በ20 ዓመት ማግባት ችግር የለውም አይደለ? በእኛ አሁን በእኛ ጊዜ እኮ ነገርኩሽ፣ በእኛም ሆነ በእነሱ አንድ 9 ዓመት ህፃን ልጅ ማለት ነው ማግባቱ ስህተቶች እኮ ይኖራሉ። አሁን ጎጂ ባሉ ኢትዮጵያ ውስጥም እኮ ይሄ ተካሂዷል፣ ብዙ ቦታ አለ። ግን ሊቀር የሚገባው ባህል ነው። ኮንቲኒየስሊ ከዛ በኋላ ቀርቷል እኮ ከዛ በኋላ ኦኬ። ግን እኮ ይሄ ሊቀር የሚችል አይደለም። አረብ ሀገራት ላይ እኮ ይተገበራል። ይሄ እኮ ሱና ነው። አሁን እኮ ችግር የሚያመጣው እኮ የነብዩ መሐመድ ሱና ነው። ይሄ እኮ እናንተም እኮ እኛ እኮ አሁን የሆነ ታሪክ ቢባል ስህተት ነው ብለን ብንዘጋው ነገር አይደለም፣ ይቀጥላል። የሚቀበሉ ተቀበለው እና አፍጋኒስታን ሂጂ ገብተሽ ጎግል አድርጊ። ስቲል ናው ሱና ስለሆነ በጣም ህፃን ልጅ እያገቡ ነው። ሊቀር አይችልም፣ እምነት ስለሆነ ተረዳሽ? እምነትን ማስቀረት ይከብዳል። ጎጂ ባህልን ግን ማስቀረት ይቻላል። ገብቶሻል? ሰዎች እንደምንስል ደብሯት እንትን እንዳትል ቃልዬ ቀረም ብላ አጽናላት። የቀደሙን እሺ በመጠየቅ ብቻ ነው ምናምን ብለሽ እንትን እንዳትይ። እቺ ነው ያለ የሐዲስ ላይ ስለተዘገበች ማለት ነው። the prophet used to pass by have sexual relation with all his wives in one night, and at that time he had 9 wives. ገባሽ አይደለ? አዎ። በቃ ምን ነበረ የሚያደርግ የነበረው? ሐዲሱ ሷሂህ ነው። ያው አረ ቡሃሪ ላይ የተዘገበ ሐዲስ በዛው ሷሂህ ቡሃሪ ራሱ የቀደሙም ያመጣውልሽ ከቡሃሪ ነው። ያው ነው ከመጣው ከቡሃሪ ነው። እኔ የምልሽ አንድ ጥያቄ ልጠይቅሽ። ከክርስትና ቤተ እምነት ነው እንዴ ወደ እስልምና የገባሽው? አይደለም። ሙስሊም ነበርሽ ድሮ? አዎ። ኢትዮጵያ ውስጥ አይደለሽ? ቀርተሻል ኢማንዬ? አዎ። ስንት ጁዝ ቀርተሻል? ጨርሻለሁ። ቁርአን ሐፍዘሻል ወይስ? አላፈዝኩም ግን ጨርሻለሁ። አይ ማሻአላህ። ግን ያው ብዙ የሚቀርሽ ማለት ወደ ኪታብ አልገባሽም አይ ቲንክ። ወደ ኪታቡ በደንብ አልገባሁም፣ ግን ብዙ ነገር እኛን ካስተማሩን ከኡስታዜ ብዙ ነገር ሐዲስ ሲነግሩኝ ሰምቻለሁ፣ ተረድቻለሁ። ምናልባት አቂዳ ስትል አቂዳሽ ምንድነው? አንዳንዴ አቂዳችሁ ምንድን ነው? አህለል ሱና ወል ጀማ ሆነሽ ምን ውስጥ ነሽ? አህለል ሱና ነው። አህለል ሱና ወል ጀማ ሆነሽ እኮ አቂዳሽ ምንድነው? ማለቂሽ አላህ ከአርሽ በላይ ነው ብለሽ ታምኛለሽ? ነው አላህ ሁሉም ቦታ አለ። ኦኬ። አንቺ እናንተ እኮ በጣም ምርጦች ናቸው በነገራችሁ ላይ እንወዳችኋለን። እንደዚህ ሃምብል ሆነሽ ያወራሽው ለዛ ነው። እና እናንተ ጋር ደግሞ ችግሩ ምን እንደተቀለሽ ሊትራሊ ብዙ ሐዲሶቹ ትክዷቸዋላችሁ እና እንጂ ከነዛ ከዋሃብያዎቹ በጣም አሪፍ ናቸው። በዚህ አጋጣሚ ሁሌም እንናገረዋለን አህባሾች፣ እኛ ፐርፌክት፣ ዋሃብያ ነው ከባድ። ከኛ ጋር የሚደረቀውም እሱ ነው። እኔ ሀውስ ያለሽ ይማን ክርስትና ላይ ጥያቄ ያለሽ? ክርስትና ላይ ጥያቄ የለኝም። እኔ ግን የገባሁት መልስ ለመመለስ ነበር። እኔ አሁን ቅድም ልላችሁ የነበረውን አንዴ ያልጨረስኩም ነበር። ኦኬ ጨርሺ። አሁን ከዚህ በፊት በ9 ዓመት ማግባት ኖርማል ነው ብያቸዋለሁ አይደል? በእነሱ ጊዜ። አሁን እኛ ደግሞ ጎጂ ልማዳዊ ድርጊት ብለን ነው የምናስበው። አሁን በእኛ ዘመን በ20 ዓመት ማግባት ኖርማል ነው። በ20 ዓመት ማግባት ኖርማል ነው። ወደፊት ግን በ20 ዓመት ማግባት ኖርማል ባይሆን ምንድነው ብለው እኛ የሚያስቡት ጎጂ ልማዳዊ ድርጊት ብለው ነው እነሱ የሚማሩት ወደፊት ማለት ነው ልጆች።
ያ ልክ ነሽ። እኛም አሁን የተማርነው ምንድነው አሁን ከዚህ በፊት ኖርማል የሆነ አሁን ጎጂ ልማዳዊ ድርጊት ስለሆነ እናንተ ያ ነገር አይሆንም ብላችሁ ነው ያሰባችሁት። እኔም ብሆን እንደዛ ብዬ ነው የማስበው። ወደፊት ያለው ሊሆን ማለት ነው 20 ዓመት ባክዋርድነስ ብዬ ነው የማስበው። በእነሱ ጊዜ ግን ኖርማል ነው። ምን እንደሆነ ታውቂያለሽ? የአምላክ ትእዛዝ ወይ ደግሞ የአምላክ ፈቃድ መኖሩ ነው። እና ደግሞ የአምላክ ፈቃድ ብቻ ሳይሆን ሱራ 30-34 አይ ቲንክ ነብዩና መሐመድ ያዘዙትን እንዳለ እንድትቀበይ ደግሞ ያስገድድሻል። እዚህ ደግሞ አይ ቲንክ አይሻን ሲያገባት ማሰባቸው አይደለም። አሁን ላይ ሆነን እኮ ሳይንቲፊክሊ ስናብራራው እኮ በዚህ ሰዓት ላይ ሴት ልጅ ወሲብ መደረግ የለባትም። በጣም ክልክል ነው። በጣም ሐራም ነው ማለት ከባድ ነው። ሴት ነሽ አንቺ ታውቂዋለሽ። ለዛውም የተገረዘች ሴት። ማን የተገረዘች ማለት አልገባኝም። አይሻ መቼ ነው የተገረዘችው? ሲያገባት ተገርዛ ነበር አይደል ይላል እኮ። እንደዛ የሚል ሐዲስ አለ። ከየት ነው ያወቃችሁት እናንተ? ይሄው ሐዲስ አለ ሰጥሻለን። ሁለት የተገረዙ አካላት ገላቸውን የሚታጠቡት እንዴት ነው? ለምንድን ነው ሁለት የተገረዙ አካላት ሲገናኙ? እሺ አሁን በቢሮ ራስሽ ምን ይላል ሐዲሱ? ሷሂህ ማን የዘገበችው ይሄን ሐዲስ? አይሻ የማን ሚስት ነች? የነብያችን መሐመድ ሰለላሁ ዐለይሂ ወሰለም። እሺ እናንብበው። ወይን እዚህ ጋርም ከላይ ቻፕተሩን በረም ብላ ሳይሽ ስለ ባዝ መቼ ኦብሊጋቶሪ እንደሆነ የሚያሳይ ክፍል ነው። ታይሻል? አዎ። ኦኬ when the two circumcised parties ይላል። ምን ማለት ነው? ሁለት የተገረዙ አካሎች ሲገናኙ ይላል። then baz is obligatory ይላል። ስለዚህ ሁለት የተገረዙ አካላት ሲገናኙ ምን ገላ መታጠብ ግዴታ ነው አይደል? አዎ። እሺ the messenger of Allah and I did that ይሄንን አድርገናል። ማናማ ያለ መልክተኛና እኔ and we bathed። አዎ። ስለዚህ ሁለት የተገረዙ አካላት ተገናኙ ከዛ ታጠቡ ማለት ነው። አዎ። ያ እዚህ ጋር መገረዟን በግልጽ ያስቀምጣል። አይ ዶንት ኖ የእናንተ አቂዳን አላየሁትም መሰለኝ። ግርዛትን ይፈቅዳል መሰለኝ የሴት ልጅ ግርዛትን። እሱ ላይ እሺ ምን መጣበት ነው። ግን ወደ ሐሳቢ ስንመጣ ነብዩ መሐመድ ኢብኑ ሁላ የአምላክ ትእዛዝም አይሻን እኮ ተኝቶ ሁላ ምናምን ነገር በሐሳቡ በህልሙ እኮ ይመጣበት ነበር። ታውቂያለሽ? ይሄን ሐዲስ ታውቂያለሽ? አሁን አላህ Subhanahu Wa Ta'ala ለምን እንደዛ እንዳረገው ታውቃለህ? ለምን አይ ግን ታውቂያለሽ? ያ አንድ ልመጣበት ነው። ሐዲሱን ካወቅሽ ዝርዝሩን እንሄድበታለን። ሐዲሱን እንደምታውቂው ኮንፈርም እንድታረጊ ነው። ከዛ ጊዜ ጀምሮ አላህ ፐርሚትድ ያደረገው ነው። ይሄን ያንን ነገር ደግሞ ተፈጸመ። ኦኬ በዛ ብቻ አይቀርም። ሰዎች ይሄንን የመሐመድ ሱናን ተንተርሰው ደግሞ በምን ይደገፋል? በቁርአን ይደገፋል። ሱራ 65:4 ደግሞ ሲጨምሪበት ፐርፌክትሊ ሪል ሙስሊም የመሐመድን ሱና መከተል የአላህን ቃል መጠበቅ የሚል ሰው ይሄንን ተግባር የውመል ቂያማ ድረስ ያደርገዋል። ኦኬ አንድ ነገር ጎጂ ከሆነ እኮ ይሄ አላህ ስለፈቀደው ጎጂ የሆነ እያወቅሽ አልፈልግም እከተላለሁ ብለሽ ነው የምትከተለው፣ እምነት ስለሆነ ያንን ነው። እኔ የምልህ ጎጂ ልማዳዊ ከሆነ በዚህ ጊዜ እኛ የግድ ሱና ነው ብለን እኮ መጠቀም ሱና ነው ብለን ያንን ነገር ማድረግ የለብንም። አሁን ለጎጂ ከሆነ እኛ ጎጂ ነው ብለን የምናስብ ከሆነ አናደርገው። ስለዚህ አላህ ሁሉን አያውቅም ነበር ማለት ነው። ወደፊት ይሄ ነገር እንደሚቀየር ጎጂ መሆኑን ሳያውቅ ነው ሰዎች ሲጎዱ ነበር። አየሽ እያወረደልን ነው። ያንቺ ሐሳብ ልክ የሚሆነው ስለሆነ ህግ ብናወራ ነበረ። ኦኬ ቁርአን ደግሞ ምን ይላል? ያ አንቀጽን ብንሽር የተሻለውን ብናመጣ በላጩን ስናመጣ ነው እንጂ ማንም የአላህ ቃል ላይ መጨመር መሐመድ ቃል ላይ ራሱ መጨመር ገሃነም ያስገባል ብሎ ያስቀምጣል። ስለዚህ ይሄ ቃል ላይ በቃ ፐርፌክት ነው ተብሎ ነው የሚታሰበው። የሆነ ህግ ግን ቢሆን ግን ምን ታረጊዋለሽ? ይካን ካንስሊት ታሻሽዋለሽ፣ ታስተካክይዋለሽ።
አይሽ ይሄ ግን ሊስተካከል አይችልም እስከ ምጽአት ቀን ትክክል ነው የሚባል ሰው ፈጣሪ ሁሉን አዋቂ ከሆነ እንዴት እነዚህ ነገሮች ሁሉ እነዚህ ጉዳቶች ሁሉ አንደርስታንድ ሊያደርግ አልቻለም የሚሉና በጣም በርካታ ጥያቄዎችን ያመጣል። ከዚህ አንፃር ምኑን አንደርስታንድ ሊያደርግ ያልቻለው አሁን ይሄን ጎጂ ነገር ፐርፌክት ነው ብሎ አስቀምጦልሻል። አንቺ የጎዳ ያየሽው ፐርፌክት ነው ብለሽ እስከ እድሜ ልክሽን ትከታያለሽ። እድሜ ልክሽን የስድስት ፐርፌክት ነው መች ነው ያለው አስቀምጠው አይደል እንደ ሱራ 65 ላይ እኮ አልኩሽ። እዚህ ጋር እኮ አይሻ ሲያገባት እኮ ሱራ አሁን ያልከው ሱራ ላይ ምን እንደሚል ንገረኝ። ክፈትላት ምን ይላል? እኛም ከሴቶቻቸው አደፈን አይታይም። አንብቡልኝ አይታይም። በበላት እኛም ከሴቶቻቸው አደፈን ያቋረጡ ኢዳቸው 3 ወር ነው አለ። አደፈን ያቋረጡ ማለት እነማን ናቸው? ኢማንዬ እነማን ናቸው? ከሴቶች አደፈን ያቋረጡ የተባሉት አደፍ ምንድን ነው ታውቂዋለሽ? ኢዳን ህግ ታውቂያለሽ? አላውቅም። ኢዳን አታውቂም? ኦኬ። ኢዳ ማለት ያው በእስልምና አንድ ሴት ልጅ የተገባ ሴት ልትፈታ ስትል የ3 ወር ጊዜ ይሰጣል። ያ ጊዜ ምንድነው? እርግዝና አለ ወይም የለም ቼክ የሚደረግበት ማለት ነው። እሺ እሱ ማለት ነው። አደፍን ያቋረጡ አደፍ ማለት ማለት ነው። አላውቅም። የወር አበባ ማለት ነው። አንበባው ቆስጥልሽ። እሺ ማንስትሬሽን ማለት ነው። ያው እኛም ከሴቶች ከአደፍ ያቋረጡት ሲል አደፍ ማለት ማንስትሬሽን ከሆነ ስለዚህ ማንስትሬሽን የሚያቋርጡ ሴቶች እነማን ናቸው? አደፍን የሚያቋርጡ በኢዳቸው ህግ አልገባኝም ይሄ ቦታ። እሺ እና አንብበው። እኛም ከሴቶች ከአደፍ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው አለ። የወር አበባቸው የተቋረጡ በኢዳቸው ህግ 3 ወር ይሰጣቸዋል እርጉዝ መሆናቸውን ለማረጋገጥ። ኤግዛክት አደፍ ምን ስለሆነ ማንስትሬሽን ስለሆነ ማለት ነው። እኛም ገና አደፍን ያላዩት ኢዳቸው እንደዚሁ ነው። ምኖች ያላዩ አደፍን ያላዩ ይህ ማለት ገና ማቋረጡን አሁን ለምሳሌ በቀን 31 ከሆነ የወር አበባ ለአንድ ሴት ልጅ የመጣው ይህ ሚንስ በ28 ሊመጣ ይችላል። በቀጣይ ወር በ28 ሊመጣ ይችላል አይደል? እንደዛ አይልም። እንደዛ አይደለም። እንደዛ ምንድነው ሐሳቡ? አደፍ በስንት አመትሽ ነው ያየሽው አንቺ? በ14 አመቴ። ስለዚህ አደፍን ከዛ ፊት አላየሽም አይደል? አዎ። ስለነሱ ነው የሚያወራው። እሺ። እኛም ገና አደፍን ያላዩት ኢዳቸው እንደዚሁ ነው። ስለዚህ ገና መቋረጡን አለመቋረጡን ያላወቁ ስለማለት ነው። ያልጀመረ ከሆነ ያልጀመሩ ሳይሆን መቋረጡን አለመቋረጡን ያላወቁ ለማለት ፈልጎ ነው። አሁንም ኢብኑ ኢማን ተቲር ልልሽ ነው። አይ ኦኬ፣ አንበበው ፉል አንበበው ሙሉን አንበበላት መጀመሪያ። እኛም ገና ሐሳቡን ተያዘው ከዛ ካልሆነ እንደግመዋለን አይሻልም? እሺ። እኛም ከሴቶች ከአደፍ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው። እኛም ገና አደፍን ያላዩት ኢዳቸው እንደዚሁ ነው። የእርግዝና ባለቤቶችም ጊዜያቸው እርጉዛቸውን መውለድ ነው። አላህንም የሚፈራ ሰው ከነገሩ ሁሉ ለእርሱ መግራትን ያደርግለታል ይላል። ቀጥል። ስለዚህ እዚህ ጋር የሚለው የእርግዝና ባለቤቶች እርጉዛቸው ነው። ይኸውልሽ እኛም ከሴቶቻችሁ ከአደፍ ያቋረጡ ከኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው። እኛም ከሴቶች ከአደፍን ያቋረጡ ማለት የወር አበባን ምን ያላሉ ያቋረጡ እያዩ ያሉ ግን ያቋረጡ ማለት ነው 3 ወር ይጠበቃሉ። እኛም ገና አደፍን ያላዩ ኢዳቸው እንደዚሁ ነው። አደፍንም ያላዩ እሺ የወር አበባ ያላዩት ኢዳቸው ምንድነው? 3 ወር ነው አለ። የእርግዝና ባለቤቶች ጊዜያቸው እርጉዝናቸው መውለድ ነው። ያረገዘች ደግሞ መውለድ ነው። ገብቶሻል አይደለ? አላህም የሚፈራው ሰው ከነገሩ ሁሉ አዋቂ ነው። ስለዚህ አንድ ሴት የወር አበባ የምታየው መቼ ነው? የወር አበባ የምታየው በወሯ ነው። ቀኗ ሲመጣ ከ9 ዓመት በኋላ እድሜዋ ከ9 ዓመት በኋላ
አሁን እዚህ ጋር የሚለው 3 ወር የሚሰጠው እኮ እርጉዝ መሆኗን አለመሆኗን ለማረጋገጥ ነው አይደለ? አዎ እርግዝናን ለማወቅ ደግሞ ምን ይደረጋል እዚህ ጋር ማለት ነው? 3 ወር ይሰጣል። 3 ወር ከመሰጠቱ በፊት እርግዝና የምንጠብቀው ለምንድን ነው? የኢዳ ህግ ስለሆነ ይሄ ማለት ነው እኮ። አንድ የወር አበባ ያላየች ሴት እርጉዝ መሆን አትችልም አይደለ እኮ። የወር አበባ ባታይም ሴክስ አለ ማለት ነው። አዳምጠኝ። የወር አበባ ያላየች ሴት እርጉዝ መሆን አትችልም። የወር አበባ ያላየች ሴት እርጉዝ መሆን ማትችል ከሆነ እንዴት 3 ወር ይሰጣታል እርግዝናዋን ለማረጋገጥ? ይሄ እዚህ ጋር ሊገልጽ የፈለገው ወር አበባቸው መቋረጡን አልመቋረጡን ላላወቁ እኔ ልንገራት እሱ እንዴት ቀጥል እንዴት እንደሆነ ልንገርሽ። ለምሳሌ ማንስትሬሽን ሳይክል እንዴት ነው? ፈርቲሊቲ ይቀድማል አይደለም? ከማንስትሬሽን በፊት እሺ። አዎ እንቁላሉ ነው አይደለም ብሬክ የሚያደርገው እንትን ዘር ካላገኘ። አዎ አንድ ሴት ልክ ፈርቲሊቲ ላይ ስትደርስ ያ እንቁላል ፈርታይል ይሆንና ዘር ሳያገኝ ሲቀር ይፈርሳል ማለት ነው። ስለዚህ ያቺ ሴት እስከ ፈርቲሊቲ እድሜዋ ድረስ ያ እንቁላል አለኩ ግን ፈርታይል ነው። ስለዚህ አሁን ለምሳሌ ኦልሬዲ ፈርታይል ሆኗል፣ ያ እንቁላል ፈርታይል ሆኗል፣ ግን እስከዛሬ ድረስ ፔሪድ አይታጣቅም። ከዛ ፈርታይል ሆኗል። ፈርታይል ሆኖ በዛ ጊዜ ዘር ካላገኘ ሊፈስ ነበር የነበረው። በዛ ሰዓት ያ ወንድ እንደ ድንገት ምን ካደረገ ዘሩን ካደረገ እድሜዋ ምን ታይም ላይ እንደሆነ በየትኛው ሰዓት እንደሆነ ስለማይታወቅ የሚመጣበት ሰዓት ዘሩን ሲያደርግ ፈርታይል ልትሆን ትችላለች። ስለዚህ ያቺ ሴት ምን መጠበቅ አለበት? ይሁን አይሁን ስለማይታወቅ የግዴታ 3 ወር መጠበቅ አለበት። በ3 ወር ነገር ካለ 18 ዓመት የሞላች ሴት ፈርታይል ናት አይደለ? አዎ እንግዲህ 18 ዓመት ሞልቷት የወር አበባ አላየችም እንበል። ያ የወር አበባ ያላዩትንም መሃኖቹንም እንደዚህ የወር አበባ ማያዩትንም ሁሉንም ኢንክሉድ ያደርጋል። ዋና ኮንሴፕት እንደምታደርጊው ደግሞ ማለት ነው እዚህ ላይ የኢዳ ህግ ነው። በሌላ ደግሞ ክፍል ምን አስቀምጦልሻል? ሴክስ ያልተደረጉ እዚህ ጋር አሁን ኮንሴፕቶቹ ሴክስ የተደረጉ ሴቶች ናቸው። ገና አደፍን ያላዩ ማለት ሊትል ሌዲስ ሊትል ህጻናት የ1 ዓመትም ሊሆን ይችላል ኢንክሉድ ያደርጋል። አሁን እኔ እኮ ስጠይቃችሁ ምን አላችሁ? አንዴ እኔ ስነግራችሁ ምን አላችሁ? ፈርታይል ሆና የወር አበባ ሳታይ ፈርታይል ከሆነች ለ3 ወር ይሰጣታል ነው እናንተ የምትሉት አይደል? አሁን 18 ዓመት የሞላች ሴት ፈርታይል ናት። 18 ዓመት የሞላች ሴት ፈርታይል ሆና ግን የወር አበባ ካላየች መውለድ አትችልም አይደለ? ያ ምንም ይሁን 3 ወር ጊዜ ይሰጣል ወሲብ ከተደረገች። ወሲብ ያልተደረገች ደግሞ ሚል አለ ሌላ ክፍል ላይ እኮ እያልኩሽ ያለሁት ወሲብ ያልተደረገች ሴት ኢዳ ህግ የላትም፣ ኢዳ የላትም። እነዚህ ሴቶች ምንድን ናቸው? አንቺ በምንድን ነው የተረዳሽው? አይ ቲንክ ያገኘሁሽ ይመስለኛል። እኒያም ከሴቶች ከአደፍ ያቋረጡት ሲባሉ እነማን ናቸው? የወር አበባቸውን የተቋረጠ መቼ? በምን የተቋረጠ? የወር አበባ ካዩ በኋላ ከዛም በኋላ ደግሞ አላዩ። አይ አይደለም፣ እንደሱ አይደለም። ይሄ እነዚህ ሴቶች የሚሉት ላይክ ፈርቲሊቲ ኤጅ ያለፋቸው ማለት ነው። እሺ ስለዚህ 3 ወር ይጠበቃል። አዎ በቃ እነዚህ ፈርቲሊቲ ኤጅ ያለፋቸው ሰዎች ላይክ ከ45 በላይ የሆኑ ሴቶችም ከሆኑ 3 ወር የግዴታ እነሱም ይጠበቃል። ለነሱም ኢዳ ህግ አላቸው። ከዛም ደግሞ ምን ብሎ አስረዳ? እኒያም ገና አደፍን ያላዩት ኢዳቸው እንደዚሁ ነው። እርግዝና ባለቤቶች አሉ ገና ያልጀመሩትም ኢዳቸውም የተቋረጠ ይኸው ገና ኢዳም ያልመጣባቸው እንትንም ያለ ይሄ የራሳችን ተፍሲር ነው ወይ አይደለም? ይሄንን ኢብኑ ከቲርን ታውቂዋለሽ አይደል? ኢብኑ ከቲርን ታውቂዋለሽ? አዎ ይኸውልሽ ኢብኑ ከቲር 65ኛውን ያው 65 ከ4 እስከ 5 ያለው ያው ኢብኑ ከቲር ያብራራልን። ይኸውልሽ አላህ ይላል ይነበብሻል? አዎ Allah the exalted clarifies the waiting period of the woman የሴቶችን እሺ ይገባሻል in menopause and that is the one whose menstruation has stopped የቆመው አለ አይደለ? እነማናቸው የቆመው ሲል due to ምን አለሽ? due to her older age
እሺ በምንድን በኦልደር ኤጅ አልገባኝም። አንዴ በትርጉሙ ንገረኝ፣ እስከነ ትርጉሙ ንገረኝ። እሺ በዲዩቱ ኦልደር ኤጅ ያልኩሽ እዚህ ከዚህ ጀምሮ መጠበቅ አለሽ። ክላሪፋይስ ዘ ዌቲንግ ፔሪድ ኦፍ ዘ ውማን ኢን ሜኖፖዝ ይላል። ይሄ በኢዳ የምጠብቅበት ጊዜ ይቺ 3 ወሩ አለች አይደለ? አለች ለማን ነው ተባለ ሲባል and that is the one whose menstruation has stopped ፔሪዳቸው ወይም የወር አበባቸው የቆሙ አይተው የጨረሱ ማለት ነው። አይደለም እነማን ናቸው የሚለውን ሲል ያብራራልሽ ነው። whose menstruation has stopped አለ። due ማለት due to her age older age በ45 እስከ 50 በእድሜ ምክንያት በእርጅና እድሜ ምክንያት ፔሪዳቸው የቆሙ ሴቶች ምን አለ? her idda is 3 months 3 ወር ነው። instead of the 3 months cycles for those who menstruates which is based upon the ayah in Surah Al-Baqarah C 202:228 አለ the same for the young በተመሳሳይ ለምን for the youngs who have not reached the years of menstruation ምን አለሽ? የምን ለትንንሾቹም ይሄም በተመሳሳይ ለትንንሾቹም ነው። who have not reached the years of menstruation የወር አበባን እድሜ ላይም ያልደረሱት ናቸው። እሺ there አለ ያው there idda is their months like those in menopause this is meaning of his saying ይህም ለነሱ 3 ወር ነው የምትቆዩ ኢዳ የምትጠብቂው። ስለዚህ የራሳችን ተፍሲር አለ። አንቺም ፖዚቲቭሊ ተረድተሽዋል ብዬ ይህንን ማስብልሻለሁ። ግን እንዲህም ከሴቶች ከአደፍ ያቋረጡት ሲባሉ በእድሜ ምክንያት አደፋቸው የተቋረጠ ነው። የሚጠብቁት ጊዜ 3 ወር ነው። እኒያም ደግሞ አደፍን ያላዩት ሲባሉ ህፃናት ናቸው። ስለዚህ እንደ እስልምና ህፃናትን መገናኘት ይቻላል ማለት ነው። አይቻልም። እና እነዚህ አደፍ ያላየ ገና መንስትሬሽን ሳይክል ውስጥ ያልገባችን ሴት መገናኘት ህፃናት አይባሉ። አሁን ለምሳሌ እኔ እስከ 14 ዓመቴ ድረስ አላየሁም ነበር። እሺ 14 ዓመቴ ድረስ ካላየሁን እስከ 14 ዓመቴ ድረስ ካላየሁ እንትን የወር አበባ ከ9 እስከ 14 ነው አይደለም የሚመጣው? ከ9 እስከ 15 በቃ እስከ 18 እንደ እንትኑ ሰጀሽኑ ይቆያል፣ ቶሎ ይመጣል። እሺ ቀጥይ እኮ 13 ዓመት ሆናት የወር አበባ ካላየች 13 ዓመት ሆናት የወር አበባ ያላየች ናት አይደለም? ያላየች ናት፣ በቃ ያንግ ናት። የወር አበባ ካላዩት ውስጥ ትካተታለች። ምን አልሽኝ? 13 ዓመት ሆናት የወር አበባ ካላየች እዚህ ጋር ከሚጠቀሰው የወር አበባ ካላዩት ጋር እንትን ትካተታለች አይደል? ትክክል። 8 ዓመትም ሆና የወር አበባ ያላየች እዚህ ውስጥ ትካተታለች አይደል? አዎ በቃ እሱን ነው ያልኩሽ እኔ። አሁን ነቢያችን እንትና አይሻን በ6 ዓመቷ አግብተዋታል አይደለ? በትክክል። ከዛም በ9 ዓመቷ ነው አንድ ጎጆ የወጡት። ከዛስ ይውጡ ጎጆ ይውጡ። ከዛ በኋላ አሁን ጎጆ ሳይወጡ አግብተዋታል፣ ግን ጎጆ ሳይወጡ እንፋታ አላት። ቢላት ነው አላት ሳይሆን ቢላት 3 መንዝ ይሰጣታል በኢዳው ህግ። ሴክስ ካላደረጋት በሌላ ቦታ ደግሞ የሚያስቀምጣል። ሴክስ ካላደረጋት ምንም ኢዳ ይቆጠርላት የሚላል። ሴክስ ካደረጋት ነው ኢዳ የሚቆጠርላት። ያው መቼም የሚጠበቀው ኢዳ ውስጥ ደግሞ የገባችው እቺ ልጅ ደግሞ ሴክስ ስለተደረገች ነው፣ ስለምትደረግ ነው። አሁን ግልጽ ነው። ኢዳ ህግ ውስጥ ያስገባት ሴክስ ስለምትደረግ ነው። በሌላ ክፍል ሱራ ስትነበር በናተረፈችው በቅራ
ኢዳ ምንም ሴክስ ያልተደረገች ሴት ምንም ኢዳ አይቆጠርላትም ይላል። ስለዚህ ስለምትካተት ኢዳ ህግ ውስጥ አመጣት። ወሲብ ስለተደረገች ነው እቺ ሴት እዚህ ጋር የተካተተችው፣ ስለምትደረግ ነው የተካተተችው። በሌላ ቦታ ወሲብ ካልተደረገች ይላል ምንም ኢዳ አይቆጠርላትም ይላል። ወሲብ ካደረጋት ግን የግድ ኢዳ ሊቆጥርላት ይገደዳል። ለዛ ነው እዚህ ውስጥ ያስገባት እሷንም። አዎ ኢማን። ስለዚህ እቺ ልጅ የአንድ ዓመትም ልትሆን ትችላለች፣ የሁለት ዓመትም ጀስት እንውሰደውና እንደው ቀረብ እናድርገውና ይደረጋል የሚለውን በአላህ ዘንድ የተፈቀደ ነው ማለት ነው፣ በመሐመድ ብቻ ሳይሆን። አዎ ያ ታዲያ ይሄንን ሰዎች እምነት ነው ብለው ይዘውት ምንድን ነው መጀመሪያ አዳም በአላህ በመሐመድ ብቻ ሳይሆን በአላህም ዘንድ ይፈቀዳል ህፃናትን ወሲብ ማድረግ ማለት ነው። ኖ ይሄው ፈቀደ እኮ እያየሽው ኢማንዬ። አሁን እንዳልኩ በዛ እድሜ በዛ ጊዜ ከ1400 ምናምን በፊት ህፃን ልጅ በዛ ጊዜ ህፃን ልጅ እንትን ይሉ ነበር አይደለ? ያገቡ ነበር ከኛ ሃይማኖት ውጭ ሆነ። ይሄ የወረደው ለምን በዛ ጊዜ ለኛም በዛ ጊዜ ለነበሩት የወረደው፣ ግን ይሄ ሀሳብ አሁን በዛ ጊዜ ለነበሩት ነው የሚሰጠው መሰለኝ። ኦኬ አላህ ለጊዜያዊ ሀሳብ ነው የሰጠው። የአላህ ቃል እኮ ነው፣ ዘላለማዊ አይደለም። የአላህ ቃል ነው፣ ዘላለማዊ አይደለም። በዛ ጊዜ አሁን እኔ በዛ ጊዜ ያለው ሰው ነኝ ነበር፣ በዛ ጊዜ ያለው ሰው ነኝ እና ህፃን ልጅ አግብቻለሁ እንበል እና እስልምናን ግን አልያዝኩም፣ እስልምናን አልተቀበልኩም። አላህ ስብሐነ ወተዓላ ደግሞ ይሄንን ያወረደው በዛ ጊዜ ህፃን ልጅ ላገቡ ሰዎች ነው። እኔ አስባበ ኑዙሉን ታውቂዋለሽ? ቢያንስ አሁን ይሄን ስትናገሪ እያንዳንዱ አያ የሚወርድበት አስባበ ኑዙል አለው። ኬት አምጥተሽ ነው አሁን አንቺ የግድ አቃንቼ ልረዳው ብለሽ ነው? በቃ አይ ቲንክ ያ ሲስ ፖዚቲቭ ያ እኔ በጣም እነሱ እኮ በነገራችን ላይ አይ ቲንክ አይወዱም ሁለቱም። እና ዋሃብያና አህባሽ ሲባሉ እንትን እንዳትዪ አህባሽ የሚባሉ ወይ ደግሞ እነዚህ አላህ ካርሽ በላይ እነዚህ በጣም ማይንዳቸው የሚጠቀሙ ናቸው። አይ ቲንክ እናንተ ራሱ እንትናችሁ ፊሎሶፊ መጽሐፍ እንትን የሚል ነበረ ሰው ምን አለ መካድም ደግሞ አለ። አሁን ይሄንን ምን ልታደርጊው ነው? ይሄ በቃ የአላህ ቃል ነው፣ ዘላለማዊ ነው። ሰዎች ይጠቀሙበታል። ሰዎች ስቲል እስከሚሞቱ ይጠቀሙበታል። ለምን? ጀነት ለመግባት የአላህን መንገድ መከተል አለባቸው። ለዛም ነው እና አፍጋኒስታን፣ ሌሎች አረብ ሀገሮች ላይ በደንብ ኢትዮጵያ ለምን አልተደረገም ስለተባለ ህገ መንግስቱ ስለማይፈቅድ፣ ህገ መንግስቱ አንቆ ስለያዘ፣ ህገ መንግስቱ ስላለ ነው እንጂ በሸሪዓ ሀገሮች ላይ ይሄ እንዳለ ይደረጋል፣ ይሄ እንዳለ ይተገበራል። ሸሪዓ ስንል የአላህ ቃል ነው። ይሄ የአላህ ቃል ዘላለማዊ ሰዎች ይተገብሩታል። ልትሽሪው አትችይም። ጎጂ ባህል ነው ብለሽ ልታስቆሚው አትችይም። አገራችን ካየሽ አሁን የሴት ልጅ ግርዛት፣ የህፃናት ያላቻ ጋብቻ እንደዚህ ጎጂ ባህል ነው ተብሎ በዘመቻ በምን እየቀራ ነው። 100% ጠፍቷል እንኳን ባይባልም በጣም ቀንሷል። ልታጠፊው ወደ ምትችይበት ደረጃ ትደርሻለሽ። ይሄንን ግን መጽሐፉን ቀደሽ ካልጣልሽው በስተቀር ምንም ሊመጣ አይችልም። ስለዚህ ዚስ ፍሮም ጋድ ብሎ ማሰብ ትንሽ አይከብድም? ይማንዬ ዴቪዬ እኔ አሁን እዚህ ላይ እንዳልከው ፖዚቲቭሊ ነው ለመረዳት የሞከርኩት። ብዙ እዚህ ላይ እውቀቱ የለኝም፣ ኡስታዝ አይደለሁም፣ ትልቅ ሼክ አይደለሁም። እኔ ግን የገባሁት ምንድነው ስለ አይሻ ስለ ቅድሙ ጥያቄ ልመልስ ስለ ሰርቲ ሜን ምናምን ስለለው እሱ ላይ እውቀት ስላለኝ ለመመለስ ነው የገባሁት። ተረድተንሻል። የሆነ ነገር እናንሳና ብዙ እንትን እንዳይል ብዬ ነው። ዴቪ ቀን ስናወራ ትዝ የሚል ከሆነ በጣም ይገርመኛል። አንድ የተረጋጋች ሴት ገብታ አንድ የተረጋጋች ሙስሊም ብታወራ በጣም ይደንቀኛል እያልኩ እየተደነኩ ነበር። እና አንቺን ስላየሁሽ ደስ ብሎኛል በጣም። አንድ ጥያቄ ብቻ ልጠይቅሽ። እሺ፣ የአእምሮ ጉለት አለብኝ ብለሽ ታስቢያለሽ? ስድብ አይደለም እሺ። ባይዘ የአእምሮ ሴት ልጅ የአእምሮ ጉለት አለባት ብለሽ ታስቢያለሽ? አላስብም። አሁን ቃል የሚባለው ልጅ ማለት ነው ሴት የአእምሮ ጉለት አለባት ብሎ ያምናል። ትክክል ነው አይደለም? እንዲህ የሚል ሰው ትክክል ነው አይደለም? እሺ፣ ነብዩ መሐመድም እንዲህ ብሎ ያምናሉ። የሚገርምሽ የቱ ጋር? ስለዚህ ይህንን ካሳየሽ ትክክል አይደሉም ማለት ነው አለ። እስኪ ያሳየኝ ቦታውን። ሴት ልጅ እንደውም በእኛ ቁርአን ልንገርህ፣ በእኛ ቁርአን ሴት ልጅ በጣም ክብር የሚሰጥ ነው። እንደውም ምን ይላል? ክብር ምናምን ሳይሆን የአእምሮ ጉለት ላይ ነው እያወራሽ ያለሁት።
እኮ የአእምሮ ጉለት ላይ ክብር የሰጣት በምንድን ነው? የአእምሮ ጉለት የላትም ብሎ የአእምሮ ጉለት አለባት ብሎ ነቢያችን ሰለላሁ ዐለይሂ ወሰለም አያስቡም። እሺ አንቺ ክብር ሰጣት ያልሽው በምንድን ነው? እስኪ ክብሮቹን ዘርዝሪያቸው ከምታውቂያቸው ውስጥ። ከማውቃቸው ክብሮች ውስጥ አላህ ሱብሓነሁ ወተዓላ ለምሳሌ ነቢያችን ምን ብለዋል? ልጆቻችሁን እኩል ውደዱ፣ አስበልጣችሁ ከወደዳችሁ እንኳን ሴት ልጆቻችሁን አስበልጣችሁ ውደዱ ብለዋል። ይሄ ለሴት ልጅ ክብር አይደለ? ይሄ ራሱ አንድ ክብር ነው። እሺ ሌላስ? ሁለተኛ ደግሞ አላህ ሱብሓነሁ ወተዓላ ጀነት ከእናት እግር ስር ናት ብለዋል። ስለዚህ እናት አንቺ እናት ማለት እንግዲህ አንቺም እናት ነሽ አይደለ? አዎ ስትወልጂ እናት ትሆኛለሽ። ስለዚህ ኦኬ አሁን ደግሞ እህት ነሽ ልንበል። እናት አይደለሽም እህት ነሽ። አንቺና ወንድም አለሽ ልበልሽ። እሺ ሁለት ነገር ነው ሁለት ጥያቄ ነው የምጠይቅሽ። ሁለቱን መልሰን ከዛ ወደዛኛው እንዳለን። ወንድም አለሽ አይበለውና የሆነ ውርስ ነበረ፣ በጣም ይቅርታ ሳምበዲ ያው የቤቱ አካል አባቱን ልበል የሉም በህይወት አለፉ እንበልና ውርስ ላይ ለአንቺ 25% ነው የሚሰጥሽ፣ ለሱ 75% ነው ቢባል ይሄ ፌር ነው አይደለም? ኦኬ ይሄንን ከቁርአን እናሳይሻለን። ኦኬ እሺ የሆነ ሰው ወንድምሽን ወይ ሲገልብሽ አየሽ በአይንሽ? አዎ። ከዛ የሆነ ወንድና አንቺ ናችሁ ያላችሁት። ወንዱ ኖ ውሸቷን ነው አልገደለም አለ፣ አንቺ ደግሞ ገለዋል አልሽ። ፍርድ ቤት ዳኛው አንቺ ሴት በመሆንሽ ብቻ የግድ ካንቺ ጋር ሌላ ሴት ከሌለች ሁለት ካልሆናችሁ የወንዱን ነው የምወስደው፣ ምክንያቱም የአንድ ሴት ምስክርነት ግማሽ ነው ብሎ መቀበሉ ሴስ ፌር ነው አይደለም? እነዚህ ሁሉ በቁርአን የተካተቱ ህጎች ናቸው። ለአንቺ ማንም መብት አልሰጠሽም። ለምን ተደፍረሽ አንቺ ተደፍረሽ ሌላ አንቺ ተደፍረሽ ማለት ነው የግዴታ መርፌና ክር ስትሆኚ ያዩ ሰባት ሴቶች ኖሮ በቃ እንዲህ መርፌና ክር ገብቶሻል ሐሳቤ? አዎ። እንደዛ ሲሆን ያዩ ሰዎች እያሉ ፍርድ ቤት ስትሄጂ አይቻልም 8 ሰው ካልሆነ መርፌና ክር ሲሆን 8 ሰው ካላየ 8 ሴት ካላየ አይሆንም። እሺ ቢባልስ ትክክል ነው? 8 ሰው ካላየ ትክክል። ወንድ ልጅ ካየስ? 4 ወንድ ልጅ ቢያይ መርፌና ክር ሲሆን ማለት ነው። ከላይ ግን ብርድ ልብስ ከለበሰ በቃ ቻው የለም ማለት። መርፌና ክር ሲሆን ካላዩ በቃ አንቺ ራሱ ፎቶ ራሱ አንስተሽ ብትይጂ ተቀባይነት የለውም። እንዳይበዛ እንትን እናድርግና ምን እንደተባልሽ እያየሽ ነው። ይቺ ልጅ ኦርቶዶክስ ቁርአኑን አሳያትና ከዛ ወደ ሐዲሱን እንሄዳለን። ከቁርአኑ ብትጀምር መልካም ነው ብዬ አስባለሁ። ቢኮዝ ከአላህ ቃል እንጀምርና ከዛ ወደ ነብዩ ደግሞ ከራሳቸው አይናገሩም ተብሎ ነው በእስልምና የሚታመነው፣ ወደዛ እንሄዳለን። ስለዚህ አላህ ምንድነው ምስክርነት ላይ ወይ ደግሞ ምን ብሎ ነው ያስቀመጠው በቁርአን የሚለውን እሱን እኔና ምስክርነት እና የሀብ ውርሱ ላይ እኔ አሁን ልንገርህ አውጣው እስኪ። ኦኬ እሺ ሐዲስ ላይ ነገር ላይ ብዙ እውቀት የለኝም። እኔ ልከራከር የገባሁት ስለ ሰርቲሜን ስለሚለው ነው። ልከራከር የገባሁት ይሄን ጨርሰውና በቃ እኔ መግባት አልፈልግም። አይ አክቹሊ ቁጥሮቹን እየበዘገብሽ ያዥና ሪድ ኢት ፕሊዝ አንብቢ። የሚነግሩሽን መልስ ብቻ አይደለም። በነገራችን ላይ አሁን ኡስታዞችን ጠይቂ። ብዙ ጊዜ መስጊድ ውስጥ የምንሰማው ኡስታዝና አክቹሊ አይ ኤክስ ሙስሊም ኦልሶ ኤክስ ሙስሊም ነኝ እኔና መስጊድ ላይ የሚነገርሽን ኡስታዞች የሚነግሩሽን ብቻ አይደለም ማዳመጥ ያለብሽ። ራስሽን አይምሮሽን መጠቀም አለብሽ። መጽሐፉን ገልጸሽ ማንበብ አለብሽ። ኦኬ ስለዚህ ይሄንን ሐዲስ እንየውና ኦኬ የቁርአኑ ምኑ በግልጽ ያለ ስለሆነ ችግር የለውም። ቀጥል ኢንሻአላህ። ሌላ ጊዜ በደንብ አንብቤ እንትን እመጣለሁ፣ እንገናኛለን። ነገር ግን ስለዛ ሰርቲሜን ስለሚለው ማብራሪያ ሰጥቻቸዋለሁ መሰለኝ። በጣም ጎበዝ። እቺን አንብቢልኝ እሺ። አንዴው ናሬትድ አቡ ሰይድ አልኩድሪ ይላል አይደለም? The prophet said እንዲህ ያሉ ነብዩ isn't the weakness of a woman equal to half of that of a man አለ። ገብቶሻል ወይስ ልተርጎምልሽ?
ያው የሴት ልጅ ምስክርነት የወንድ ልጅ ግማሽ አይደለምን አሉ። isn't the witness of a woman equal to half of that of a man አለ። ከዛ the woman said እንዲህ አለች ሴትዮዋ yes ከዛ he said እንዲህ አለ እንዲህ ብሎ ተናገረ this is because of አለ ምክንያቱም የዚህ ምክንያት ምንድነው አለ this is because of the deficiency of a woman's mind አለ ምን አለ the deficiencies of a woman's mind አለ deficiency ምን ማለት ነው ምን ማለት ነው የአይምሮ ጉድለት ማለት ነው ያ በጣም በርካታ ሐዲስ ነው ያለው አንድ ኢስናድ ብቻ በአንድ ኢስናድ ብቻ አለ በጣም ብዙ ሐዲሶች አሉ ከነሸርሆቹን ሁሉ ማየት ይቻላል እና ጉድለቱ ደግሞ ከምን መጣ ሲባል የወር አበባ ስለምታይ በወር አበባ አንድ ጥያቄ ልጠይቅህ እሺ ቆይ አንዴ ልጨርስልሽና የወር አበባ ስለምታይ በወር አበባ በምታይበት ወቅት ሶላትን አሰግድም ያልካኑን እስላሙም አሁን ማንከሹ ሰላት መስገድ ምናምን እነዚህን አታረግም ስለዚህ የእምነት ጉድለት አለባት ይሄንን ደግሞ ለምን አደረገው ማን አደረገው ሲባል ደግሞ በሂስቶሪ ኦፍ ታወሪ ላይ ቮልዩም 1 ላይ ያስቀምጠዋል በጣም በዘግናኝ ቃል ነው እንደሚያስቀምጠው እንድትደማ አድርጌ ፈጠርኳት ይልና ከዛ ከሰር አይሜከር በዛ ምክንያት ጎዶሎ አደረኳት አይሜከር ስቱፒድ ይላል በሌላም ሐዲስ ደግሞ ነብዩ መሐመድ የተናገሩት ከባድ ንግግር አለ ምን ብለው የተናገሩት መሰለሽ ለሰው መስገድ አይቻልም እንጂ ሴት ለባሏ እንድትሰግድ አድርጋት ነበር ብለው ሊትራሊ የተናገሩት አለ እና አንድ ጥያቄ ጠይቄልሽ ለባሏ ምን አይነት ክብር መስጠት እንዳለባት የሚያሳይ ነው ክብር እንድትሰጥ ነው እንጂ ስግደት ሊትራሊ እኮ አምልኮ እኮ ነው ለባሏ ክብር ለባሏ ምን ያህል ክብር መስጠት እንዳለባት እንትን ስለሚል አሁን እኔ የሆነ ነገር ጥያቄ ልጠይቅ ያልኩ አቡዲ የሚባለው ሰው ያስገባኝ ከኔ በላይ ዕውቀት ስላለው እሱ አንዴ እንዲያስረዳ ፈልጋለሁ አቡዲን ታስገባኛለህ እሺ አስገባዋለሁ እሺ አንቺ ከዛ ስለ ክርስትና ያለሽ መረዳት ምንድነው ስለ ክርስትና እኔ በነገራችን ላይ በክርስትና ላይ ጥላቻ የለብኝም ማለት አይ እናንተን አውቃቸዋለሁ አክቹሊ አብረንም የኖርነው ከኛ ጋር የሚኖሩት ሙስሊሞች እነዛ ናቸው እነሱ በጣም አሪፎች ናቸው እናረጋቸዋለን በደንብ ነው ሁሌም እንደው ላይፍ ላይ ራሱ እንናገራለን ፎይ ራሱ ይናገራል ሪስፔክት አለን በጣም የተረጋጋችሁ ናችሁ ዲሰንት ናችሁ ማንነታችሁን የሚያሳይ ነው ችግር የለውም አንድ ታሪክ ልንገር ጥላቻ ሳይሆን አሁን ጥያቄ ምናልባት ጥያቄ እንኳን ባይኖርሽ መረዳትሽ ምንድነው እስኪ ስለ ክርስትና ብዙ ጊዜ በቁርአን መነጽር ነው ክርስትና የምናየው እኔ ሁለቱም ጫማ ውስጥ ገብቼ ስለማየው ማለት ነው ምንድነው መረዳትሽ እስኪ ስለ ክርስትና ማለት ለምሳሌ ክርስትና በኢሳ አለይሂ ሰላም እንደምታምኑ ምረዳው እና መርየምን እኛ እንግዲህ መርየም የኢሳ አለይሂ ሰላም እናት ናት በእኛ ሃይማኖት ትልቅ ክብር ከሚሰጣት ሴቶች መሃል አንዷ ናት መርየምን አማላጅ ናት ብላችሁ ነው የምታስቡት ይሄንን አውቃለሁ ኦኬ መረዳትሽ ነው ስለ ክርስትና ያለሽ ነገር አው ይሄ ትንሹን ነው የነገርኩ ይሄ ነው በቃ ዋናው ቢዩ ነገር ለምሳሌ አሁን ስለ ስቅለትና ቁርአን ላይ ያለው ስቅለት አይ ቲንክ ተምረሻል በታሪክ ምናምን ያየሽው ነገሮች ከቁርአን ጋር አንድ ጊዜ ይሄ ነገር እንዴት ሊሆን ቻለ ብለሽ አሰበሽ አታውቂም ማለት ሪሊ የክርስቶስ ስቅለት መካድ የሚከብድ ስለሆነ በታሪክም በምንም ፕሩቭ የተደረገ በጣም በቃ ማንም ጥርጥር የሌለበት ኢቭን ቁርአን ራሱ ፕሩቭ ያደርገዋል ይሆን የተሰቀለ አካል እንዳለ በሰዓቱ አው በሳቸው ተራ የተሰቀለ ሰው አለ በሳቸው ጋር ተሰቀለ እንጂ ተራ ብሎ መጡ እንጂ ከ600 ዓመት በኋላ እንደዚህ ነው ብሎ ተናገሩ እንጂ ምንም ኤቪደንስ የላቸውም ለመሰቀሉ ግን ብዙ መረጃ አለ እዚህ ላይ ብዙ ጥያቄ ይነሳል ለምሳሌ ኦኬ 600 ዓመት ሙሉ አላህ አልተናገረም ሰዎቹ ታዲያ በዛ ሰዓት ላይ ለምሳሌ የሱስ ሰሃባዎች ተከታዮች አሉ ሐዋርያቱ ምን ይላቸው ለነሱም ጭምር የተመሰለላቸው ስለዚህ ስለተመሰለባቸው መሰቀሉን ዘገቡ ሰዎች ተሰቅለዋል ብለው ቢያምኑ ምንድነው ጥፋታቸው እንደዚህ ነገሮች አስበሽ አታውቂም እንደዛን አስቤ አላውቅም
ኦኬ አስቢበት ይችላል። ለጊዜ ክርስትና ላይ እስኪ እንማማራለን። ፎሎ አድርጌሻለሁ። ፎሎ መልሽ። አቡዲን አስገብቼልሻለሁ። እሺ አስገባልኝ አቡዲን። ያው አንድ ነገር ልጋብዝሽ ብዬ ነው። እቺን ቁርአን ላይ ነው። እቺን አንብቢልኝ እስቲ ኢማንዬ። በእጅህም ጭብጥ አርጩሜን ያዝ፣ በእርሱም ሚስትህን ምታ፣ ማላህንም ፈጽም። የዛ ጊዜ እኮ ማለት ነው ነቢዩላህ አዩብ መሐላ ስለፈጸሙ ነው የዛ ጊዜ አላህ Subhanahu Wa Ta'ala መሐላህን ፈጽም ያሉት። ኦኬ እሺ የት ሀገር ነሽ ማንዬ? የት ሀገር ነሽ? እኔ ጅጅጋ። ዘር እተኛው መንገድ ይምራሽ። ሌላ ቀንም እየገባሽ አውሪ እናወራለን። እሺ አሁን አንዴ አቡኒን ታስገቡኝ። አቡዲ ያስገባሁት ኮኔክተሩንም አለኝ። አንድ ቁጥር ጻፍ። ቅድም ዝም ብሎ ውጪ ሲልሽ ሚዩት አድርጌው ነበር፣ ፈትቼዋለሁ። አንድ ቁጥር ጻፍ። አንዴ ይግባልኝ። አንዴ አቡዲ አንድ ቁጥር ጻፍ። እኔን ታታውጡ ገስ ላይ በጣም ብዙ ሰው ስላለ አንድ ቁጥር አቡዲ አስተልኝ። እንዴት ናችሁ? እግዚአብሔር ይመስገን። አንተ ሙስሊም ነህ ወንድሜ? አዎ ሙስሊም ነኝ። ኦኬ እስካሁን ካወራነው ስህተት የተናገረው ንግግር አለ ከሰማኸው? ያው እሱ ስህተትም አለ እውነትም አለ። የቱ ነው ስህተቱ? ስህተቱ የተሳሳትነውን አንድ ነገርን እስኪና እስኪ እሱን እያረመን 2-3 እያልን እንሄዳለን። ምክንያቱም ስህተት መናገር ስለሌለብን እናርመው። ያው በነገራችን ላይ አሁን እዚህ ጋር እንትን ስለ የሴት እንትን ስታወሩ ምንድን ነው የሚለው? የምን ጉለት ነው ያልከው? የአእምሮ ጉለት። አዎ የአእምሮ ጉለት ምናምን ያልከው አቡዲ ፕሊስ እኔ አልሰማሁኝም። እኔ አንዳንድ ነገር ልጠይቅ ነበር የገባኝ። ይሄንንም ልመልስልህ ሳይሆን ጠይቀንና ይሄን ተሳስታችኋል ብለን ክሌም ስላደረግ ያልንን ነገር ንገረንና ስፔሲፊክሊ ከምን አንፃር ምናምን ብለን እንነጋገር። ቢኮዝ ስለምታውቀው ነው ስህተት ነው ያልከን። ስለዚህ ያንን እናጥራው። አቡዲ ደግሞ አንድ ቁጥር ጻፍ። በተደጋጋሚ ነገር ያለው አቡዲ የለም። ስለዚህ ኢስላሚክ ሌሰን እንዴት አስገቡት? እሱ እየጻፈ ነው። ኦኬ እሺ ይቻላል። በዚህ አሁን የሴት ልጅ ጉለት የአእምሮ ጉለት ምናምን የሚለውን እኔ አልሰማሁኝም። ያው ለመጀመሪያ ጊዜ ነው ከእናንተ። ብዙ ጊዜ ለመጀመሪያ ጊዜ ነው ብዙ ሰዎች የሚሰሙት። ሳይል ቡኻሪ 2658 ላይ ነው የሚገኘው ይሄ ሐዲስ። ስለዚህ ሴት ልጅ ጉለት አለባት ተብሎ ይታሰባልና ልጅ ባይዘው ሴት ልጅ በእስልምና የሚለውን እንትን በረምብ በሰፊው ሌላ ቀን ላይ ብለ ገብተን እንትን ስለምንል ፎሎ አድርገንና እንትን ትከታተላለህ ብዙ ስላለ። እሺ እና ወደ ጥያቄ ልግባው ነው። ቢያንስ በክርክር አንዴ ኤምኤስ ሁለቱን እንሸኛቸው። ጥያቄ ምን ነው? አንዴ እሷን እንሸኛት። ኢስላሚክ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም እግዚአብሔር ይመስገን። ካወራነው ስህተት አለ? Yes. It's not fault. The most fault that I found is with what iman. የመጀመሪያው ፎልት ያገኘሁት ከኢማን ጋር ነው። ኢማን አያለላውን ኢማንን ተዋትና ሐሳቡ ላይ ፎከስ አድርገህ ኖ ስህተቱ ላይ አውራ። የተሳሳተ ነው ብቻ ላይ አውራ። ካልሆነ አውርዳለሁ። የተሳሳተ ነው ነገር ላይ መጀመሪያ ይሄ ሰው ያስታውቃቸዋል ኢንሻአላህ። የትኛው ነው ስህተቱን ተናገር። ያውራ ቆይ ጭቅጭቅ አታርገው። እስር ሳይሆን ማድረግ ያለብህ ውይይት እኮ ነው አይደለ? ጀስት ፈቃድ ነው የሚፈቀድ። ስለ ግለሰብ እንድታወራ አይፈቀድልህም። ቆስጠንጢኖስ ተዋንተ ዝም በል። ስለ ግለሰብ ስለ ኢማን ማውራት አይፈቀድልህም። ኢማን ራሷን የቻለች ሙሉ ሰው ነች፣ ጎዶሎ አይደለች፣ ሰው ነች። ኦኬ ሁላችንም ሰው ነን። ስለዚህ ሰው ደግሞ ማለት ነው እውነትን ውሸትን የማወቅ የመለየት መብት አለው። አሁን ለምን ገባች ለምን እንደዚህ ከነሱ ጋር አወራች ምናምን ጥላቻህን አመለካከትህን እሱን አይደለም ያልኩት።
ስንነጋገር የተነጋገርነው የተነጋገርነው ስህተቱ ምንድነው? አንደኛ ስህተት ቁጥር አንድ አውጣ ከዛ 2 3 እያልን ሁሉንም መንቀስ እንችላለን። ስለዚህ አንደኛውን አውጣው። አንተ እድል ስጥ። መጀመሪያ ትክክለኛ ሰው ለመሆን እድል ስጠኝ። ጸጥ ብለህ ማዳመጥ ነው። ወደ ነጥቡ ግባ። ወደ ወሬ አይደለም፣ ፖለቲካ ወሬ አንፈልግም። የመጀመሪያው ስህተት ምን ጊዜ ማስረጃ ሲመጣ አረቢክ ሪሌትድ የሆነ ለዛውም ከኦሪጂናል ሶርሱ መሆን አለበት። እንግሊዘኛ ዲፋይን ሲደረግ ስለምናውቀው ማለት ነው። እና መጽሐፎች እና አረብኛ አርግለት ያ እጠብቀዋለሁ እኮ ይዘው እጠብቀዋለሁ አይደለም። አሁን የመጀመሪያው ኮምፕሌን አረብኛ ነው አይደል? አንድ በአንድ 10 ወር እያወራ ሳይሆን ማለት ነው። አንድ በአንድ ተወርቶ መረሳስ ያለበት ነገር ስለሌለ ሁለተኛው አንዴ ደግስ እኔ አድምጣችኋለሁ፣ ደቂቃ ሰጣችኋለሁ፣ ችግር የለውም። 40 ደቂቃ አንድ ሰዓት ሚዩት አድርግና ቆስጠንጢኖስ አረብኛውን አድርገው። ሐዲሱ ከዚሁ ሐዲስን ጀምር። ይሄኛውን አሁን ይሄንን ራሱ አረብኛ አድርገው። ከዛ ራሱ አንብቦ ራሱ ይተረጉማል ማለት ነው። አንድ በአንድ አሁን ሁሉም ነገር አረብኛ መምጣት አለበት አለ። እስካሁን የተናገርነው በሙሉ በአረብኛ እናመጣና እንተረጉማለን። ሁለተኛው ስህተት ላይ እንገባለን። አካሄድ እንደዚህ ነው። ዝም ብለህ የማይሆን ነገር አውርቶ መውረድ አይደለም። እውነቱን ሐቋን። ስለዚህ አሁን ማይክህን አንስተህ ማውራት ትችላለህ። አረብኛውን አንብበህ ተርጉም። የትርጉም ስህተት አለ ነው ያለን። እኛ አልጻፍነውም። ይሄንን ወደ እንግሊዝኛ ትራንስሌት ያደረጉት አሊሞች እንጂ እኛ አይደለንም። ማይክህን አንሳ። ኢስላም እኮ በነገር ላይ ይሰማል አይደለ? ውይይት አይደለም ያዝነው። አሁን ዋሽታችኋል ነው ያልነው። አሁን አረብኛ ብለሃል። ዋሽታችኋል አልወጣኝም። ጀስት ዋሽታችኋል ሳይሆን አድምጠኝ ልናገር እድል ስጠኝ እንጂ ታዲያ ይሄ እኮ ማተር ነው፣ ውይይት እኮ አይደለም። እኔን ስማኝ መጀመሪያ ነጥቦችን ላንሳለህ። ነጥቦችን ታነሳለህ። ክሌም አድርገሃል። ፕሊስ አሁን አንብብ አረብኛውን። አረብኛ ብለሃል። አንድ ባንድ ታነሳለህ። በጥቅሉ እሷ ትውጣ፣ እኔ ጋር ተወያይ። በቃ እውቀት ያለው ሰው ጋር ነው አይደል መውረድ የፈለከው? አትወጣም አንተ ትወጣታለህ እንጂ አትወጣም። አንብብ አረብኛውን። ታነባለህ አታነብም? አንድ አላነብም። ቆሻሻ አጭበርባሪ ነህ አንተ። አይታል ስድብ ነው እንግዲህ እንደምታየው ነው። እነዚህ ሰው አሁን ምንድነው እኛን ዲፌንድ ማድረግ ሳይሆን አንቺን ማስወጣት፣ አንቺ እውነቱን እንዳታቂ ሀቅ እንደሆነ ስለሚያውቅ ሪሌቲቭሊ አረብኛ መምጣት አለበት። አረብኛ ማናመጣ መስሎታል። ኢማን አረብኛ ማንበብ ትችያለሽ? አዎ እችላለሁ። መተርጎምም ባልችልም ማንበብ እችላለሁ። ያው ራሱ ነው አረብኛው ትርጉሙን አሁን እሱ ምንድነው አረብኛ መደበቂያ ነው። በአረብኛ ቋንቋ እምነት አይደበቅም። ቋንቋ የሰው ልጅ መግባቢያ ነው። ኦኬ እነሱ ሁሉ ጊዜ አረብኛውን አንብብ። ሐቀኛ ሰው ከሆነ ያንቺን መውጣት አንቺ መውቀስ ሳይሆን ይሄ ብሎ አንቺ ፊት ለፊት እዚሁ እኛም ባለንበት አንቺንም አስተምሮ እኛንም መሳሳታችንን ነግሮ አስተምሮ መውረድ ይችላል። ማንበብ እንኳን አይፈልግም። ለምን? ሲተረጉመው ሊትራሊ ቁጭ ስለሚል። ይሄንን እኛ አይደለንም እንግሊዝኛ የተረጎምነው። ዚስሱና.com ዌብሳይት አህመድ ዲን ጀበል በደንብ አድርጎ የጻፈለት ዌብሳይት ከአህባሽ ጋር እንደዚህ ብሎ ትልቅ አድርጎ ከቦ የጻፈው ዌብሳይት ነው ይሄ ማለት ነው። እና ይሄ ኢን ቢሊየንስ ሙስሊም ኦል ኦፍ ዘ ወርልድ እየተጠቀመበት ያለ ዌብሳይት ነው። ኦል ኦቨር ዘ ወርልድ ኢን ቢሊየንስ። ሶ ሮንግ ወይ እየተረዱ ነው ትርጉሙን ራሱ ብንል ማለት ነው። እንትን ማለት ይቻላል። ኢማንዬ እና በጣም አይ ሪስፔክት በጣም አሁን ደስ ብሎኝ የምተኛበት እንትን ነው የሰጠሽኝ። የተረጋጋ ሰው ይመችታል። እኔ ምንም ነገር ብትይኝ አይ አክሴፕት ዩ በእንደዚህ አይነት ሞቲቭ። ስለዚህ ቴንኪዩ በጣም ፎሎ አድርጊው ቃልንም እና ፈልጊው ጥያቄም ካለ በውስጥ ማውራት ይቻላል ምናምን ነገር ኤኒታይም እየገባሽ እንትን በይ። የተወሰነ ነገር ስለ ክርስቶስ እንንገራት። የተወሰነ ነገር አትሊስት መሰረታዊ ነገር። አሁን ብዙ ጊዜ ምን እንደሆነ ታውቃለህ? ብዙ ሙስሊሞች ክርስቶስ ጅማሮ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳበት ያ የስጋ መገለጡን ያንን ወቅት ነው ጅማሮ የሚመስላቸው። ነገር ግን ያ መገለጥ እንደሆነ ጥንተ ዓለም የነበረው ያ አምላክ እንዴት እንደተገለጠ በመስቀል ላይ ለኛ ሲል በመስቀል ላይ እንዴት እንደተቸረከረ ምክንያቱ ምን ነበር የሚለው ሰፊ ርዕስ ቢሆንም ጠቅላላ አድርገን እንደው አሳጥረን የሆነ ነገር ብንነግራት ደስ ይለኛል። በዚህ አጋጣሚ ኢማን ፈቃደኛ ኮሽ እንንገርሽ ስለኛ። አሁን መሽቶብኛል፣ ግን ሌላ ጊዜ ኢንሻአላህ ላይቭ ገባለሁ። የዛ ጊዜ በደንብ እኔም እውቀት ኖረኝ እኔም ስለ እስልምና በደንብ አስረዳቸዋለሁ ብዬ ተስፋ አደርጋለሁ። ያ እፎይ ብለሽ በአማርኛ ጻፊና እፎይ ወይ ሼር አደርግልሻለሁ አካውንቱን፣ እሱን ፎሎ አድርጊው።
እንደውም አንድ እህት አለች ከመውጣትሽ በፊት ስልክላት ነበር፣ አልተመቻትም ነበር። አሁን ልካለች። እሷን ባስተዋውቅሽ ከእሷ ጋር ብታወሩ ደስ ይለናል። አንድ እህት እናገናኝሽ። እግዚአብሔር ይመስገን። አንቺ ምን አለብሽ? ተኝተሽ ነዋ ስላለ ኢማንን ተዋወቂያት። ችግር የለም። እሺ ኢማን ፎሎ አድርጊያት። ፎሎ ተደራረጉ። ሜሪዬ ያውሩ በውስጥ። እሺ ኢማን አለሽ? አዎ ሜሪ ትባላለች፣ ኢማን ትባላለች። ተዋወቁ። እኔ አሜሮን እባላለሁ። አንቺ ኢማን ትባላለች። ና ፎሎ ሰላም ምን ፎሎ ባክ ነው? ፎሎ አድርጌሻለሁ። ባክ አድርጊ። ያ አውሩ፣ ያለውን ነገር አውሩ። አትጥፊ ማንዬ፣ በርቺ፣ በዚሁ ቀጥይ። አውሪያት እህታችንን። እሺ አንዳንድ ነገሮችን ምናምን ትማማራላችሁ። ስለ መጽሐፍ ቅዱስ በቃ የሚሰማሽን ጥያቄዎች ምናምን መጠየቅ ትችያለሽ። እሷን እኛ ጋርም ላይ እሺ ሼር አድርግልሻለሁ የፎrum አካውንት